ያው ይገባኛል አንዳንዴ እንደዚህ ብንል እንገባለን ወደ ሲስተሙ ነው እሺ በቃ ባራዳ ልጅ ቀጥፍ ትላለህ እንት አታስጨንቀው ይሁንለት ምናምን ብለን ነው የምትሄደው ገብቶበታል ብለን ነበረ ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣ ነው ለምሳሌ የእውነት ለመናገር አልቻለበትም ለምሳሌ እንደዚህ አይነት ነገር ስትሰራ የሱ ምኑ ሆነ መሰለ ከሙዚቃዊ ስሜቱ ልቅ ክብረነካዊ ይዘቱ ሚዛኑ ትንሽ ከፍ አለ ይሄ ባንድ ጊዜ ሚስቱንም ርስቱን የሚያጣሰው ገጥሞ አቃል በቃ ሚዞና አቅም ሁሉንም ነው የሚለቀው እና ለሙዚቃ እንደዛ ታርግም እሱ በሄደበት አይነት እንትን በቃ እሺ ይግባ ብለን ባራዳሙ ድጥፍ አለን ገባ አሰማነው አይ በቃ ይውጣል በቃ አይሆንም ለምሳሌ ምክንያቱም ትንሽ ፋኖችም ሪስፔክት ማድረግ ይኖርብሃል የምትናገረው ቃል እኔ አሁን ለምሳሌ ኃላፊነት አለብኝ ለምናገራቸው ቃሎች ኃላፊነት ወስዳለሁ ዜማይን ስሰራ ክብረነክ የሆነ በጣም ክብረነክ የሆነ ነገር ማድረግ እንደሌለብኝ ያውቃሉ ምክንያቱም የኔ ኃላፊነት መሰለ በተቋማት ደረጃ ለምሳሌ በመምህራን ደረጃ የኔን ሙዚቃ የሚወዱ ማህት ሰዎች አሉ አገሩ ላይ በሕክምና ደረጃ በጣም ሰክሰስፉል የሆነ ሪዛልት ያመጡ ሐኪሞች የሚወዱ ሙዚቃ አለ እንደዚህ ትልቅ ሜጋ ቢዝነሶችን